መለወጥ የማይፈልግ ሰው ደግሞ ምን ይልሻል መሰለሽ? ምክርና ቡጢ ለሰጪው ቀላል ነው ይላል። አይፈልግም ምክር መቀበል፣ አይፈልግም መለወጥ። መለወጥ የማይፈልግን ሰው መለወጥ አይቻልም። መለወጥ የምትችል መለወጥ የሚፈልግን ሰው ብቻ ነው። የሰው ልጅ መለወጥ ከፈለገ ምንም አያስቆመው። ምንም ነገር ህይወቱን መለወጥ ከፈለገ የተሻለ ሰው ሆኖ መገኘት ከፈለገ ማንምና ምንም አያስቆመውም። የማይፈልግ ሰው ግን ሁሉ ነገር ቢመቻችለት ራሱ ምክንያት ይፈጥራል። ሁሉ ነገር በጣም የሰው ልጅ መማር መስራት የሚችልበት አሜሪካን ሀገር እንኳን ተቀምጠው አይመችም ይሉሻል። ብዙ ሰበብ ያበዛሉ። እና ደግሞ ብዙ ደግሞ በጣም ድሃ የሆነች ሀገር ላይም ተቀምጠው እየኖሩ ግን በመስራት በመማር ህይወታቸውን የለወጡ በጣም ብዙ ሰዎች አሉ። እና የሰው ልጅ ለውጥ ከውስጥ ነው። ፍላጎት የመጀመሪያው ለውጥ የሚመጣው ከዚህ ስር ነው። እኔ ለመለወጥ ፍቃደኛ ካልሆንኩ ማንም ሊለውጠኝ አይችልም። እኔ ለመዳን ፍቃደኛ ካልሆንኩ የዓለም ሳይካትሪስቶች ቢሰበሰቡ፣ የዓለም ሳይኮሎጂስቶች ቢሰበሰቡ፣ የዓለም ዶክተር ቢሰበሰብ እኔን ማዳን አይችልም። እኔ መዳን እስካልፈለግኩ ድረስ እኔ ስፈልግ ነው ምንድነው እኔ መፍቀድ አለብኝ ለመዳን። ስለዚህ ካለበት ነገር መውጣት ለማይፈልግ ሰው ተውት እዛው። ምንም አይነት ኢነርጂ ብታባክኑ፣ ምንም አይነት ነገር ብታደርጉ ምክንያት ነው የሚያቀርብ ምክንያት